ሰላም ጤና ይስጥልን። በመላው ዓለም ላይ የምትገኙ የኪነ ጥበብ አፍቃሪያን እንግዲህ በአዲሱ ዓመት በሁላችሁም ጋር ልንመጣ ከፍተኛ ወጪ አውጥተን ሾው ነበረን። እንግዲህ ሀገራችን ላይ በተከሰተው አስደንጋጭና አሳዛኝ ክስተት ፕሮግራማችንን ሰርዘናል። ስጠብቁን ለነበራችሁ ሁሉ በዚህ አጋጣሚ ይቅርታ እንጠይቃለን። ይቅርታ ብቻ ሳይሆን እንኳን አደረሳችሁ ብለናችኋል። ግን ያው ከሰላም በኋላ ሁሉም ይደርሳል በሚል ነው። ቅድሚያ ለሰላም ነው። እኛም ከዚህ እንደሆነ አገር ይቅደም ብለን ነው ትምህርት አቋርጠን ያው ማየምነት የጨለማ ጉዞ ነው የሚለውን ጥለን ተቀብለን ነበር እና ከዛ በኋላ ትምህርታችንን ወደ መቀጠል ሁኔታ ገብተናልና አሁንም ከዚህ በኋላ ይቀጥላል ማለት ነውና ግን በ10 ስቴት በአሜሪካን በ10 ስቴት ትልቅ መልእክት ነበረ። በተለይ ለውስን ሰዎች መልእክት ማስተላለፍ እንፈልጋለንና አሁንም የአዲስ ዓመት ልዩ መልእክት አለን። አድምጡን። አንዴ በጎንደር አንዴ በወለጋ ሰው ቢሞት ዝጎጣ ለቤቱ ሳይነጋ ፈለጋ በአርሲ ነገሌ አንዴ በሰላሌ በሸገር ባዳማ በጅማና ባሌ ጥይት ሰው ገደለ። አንዱን ዳይዴን አንዱን ወዲድ ያለ ሌላውን ባደር ብሎ እየከፈለ 25 ዓመት ኖረ። አንዴ በባህር ዳር አንዴ በወለጋ ጎንደር ላይ ወገኑን በጥይት የሚወጋ መስሎ የማይነጋ ልዩ ኃይል አዛዡም ቢሆን ማን ነው ያገመደ? ሆዳም ከርሳም በሉት ወገኑን ሚጎዳ። ቆይ በሉት እሱን ቆይ በሉት የኢትዮጵያ የምስኪኑ ሕዝብ ደም አለበት። እማማ ይነጋል ሌቱ አቦዱላም አቦጣዬ የሚሞታል ሞቶ አቦዱላም አቦጣዬ የሚሞታል ሞቶ። ተረጋጉ ማለት ምንድነው? እማማ ኮንሶ ላይ ወንድሜን ገደለው። እማማ ኢትዮጵያ እንዳትቀር በመና እያመመን አዜም በገና ኢትዮጵያ እንዳትቀር በመና እያመመን አዜም በገና